እንግዲህ ቴዲ ሰሞኑን ያው አየሩን ይዟል። የቴዲ አፍሮ ሳምንት ነው ጊዜው እሱ ተቆጣጥሯል። አሁን አብይ በጣም ፈርቶ ተሸብሯል። አብይ በቴዲ አፍሮ አልበም እና ህዝብም ሙሉ በሙሉ ለቴዲ የሰጠው ድጋፍ አብይ ስርዓትን ከመሰረቱ ነው የናደው። ተንቀጥቅጧል እና አብይ እኔ እንደዚህ ማለት ድሮ ምናልባት የተወሰኑ ታይበታለ አብይ ሲፈራ፣ አሁን እንደዚህ ተንቀጠቀጠ አብይ። እኔ እንደው መሰረቱን መታው መሰለኝ። ቴዲ መቆም አቃተው አብይ። በየቦታ በየእንትን በየስብሰባው እኔ ያው የሚሰማው እንትን ጥቃቅን ስብሰባ ላይ እንኳን በመሃል ዛቻ ነው። በቃ በመሃል ስለ ቴዲ ነው ማለት ስሙን አነሳም፣ ግን ዛቻ ነው። በቃ እንደዚህ ውሾች እያለ በቃ እንደዚህ እኔ እንደዚህ መሪ መሆን አልችልም። እንደዚህ ቴዲ የራሱን ሀሳብ ስለሰጠ የኢትዮጵያን ችግር ስለተናገረ የታጠቀ ሰው አይደለም ቴዲ። ቴዲ የታጠቀው ስክሪፕቶና ማይክ ነው። ከዛ ውጭ የሚተኮስ ስናይፐር የለውም። የሚተኮስ ቦምብና ኒውክሊየር ቦምብ የለውም። የብልጽግና መንደር ድር መስመሱ ሲወጣ እያየው ነው። እንዴ ምንድን ነው ነገሩ? እና ያንን ፈርቶ ዝም ብሎ መጀመሪያ የቴዲ አፍሮን ዘፈን አዳመጣችሁ ብሎ ሰውን ሰብስቦ አሸባሪ ምናምን ምናምን ከአልሸባብ ከአይኤስአይኤስ እያለ ሰብስባ ለኢትዮጵያ ሕዝብ በዜና ሰበር ዜና ብሎ ያሰራ ሕዝብ ላይ የሳይኮሎጂ ጦርነት አወጀ። ልክ እኔ ልንገራችሁ፣ አብይ የቴዲን ዳስጣል አንድ ዘፈን እንደ 7 ዓመት ጦርነት ነው የቆጠረው። እንዴ ለምንድን ነው እንደዚህ የሚፈራ? ማለት እንደዚህ ፈርቶ ለነገሩ አስቸኳይ ጊዜ አዋጅ ውስጥ ነች ኢትዮጵያ ሙሉ በሙሉ። አዲስ አበባ ላይ ሙሉ በሙሉ አስቸኳይ ጊዜ አዋጅ ነው፣ የምናቅ ነገር ነው። ነገር ግን እንደዚህ ሆኖ አብይ በአደባባይ በንዴት ተቀይሮ ከሰል ሆኖ አርሲ ሲሄድ ጊንጭ ሲሄድ የሆነ ስብሰባ ሲያካሄድ ቤተ መንግስት ሲገባ ሁሉንም ሰው መስደብ፣ ዛቻ፣ አጠፋቸዋለሁ እያለ እንደዚህ ሆነ። የሚጨብጠውን አጣ። እንዲህ የሆነ ነገርማ ተመቶበታል አብይ። ከዚህ በኋላ እኔ ያሰበው ነገር አለ። ቢያንስ እቺ ምሽግ አትመታብኝም ብሎ ያሰበው ነገር አለ። ያቺ የመጨረሻ ምሽግ ተሰብራለች መሰለኝ። የመጨረሻው የአብይ ምሽግ የተሰበረች የሚመስል ነገር እያየው ነው። በዛ ምክንያት ሰሞኑን እንደው ከቴዲ አብሮ ጋር የሚቀራረቡ ሰዎች ከሱ ጋር የሚሰሩ ሰዎችን ማሰር፣ ማንገላታት፣ ማዋከብ፣ ማሸበር የሁሉ ከፍራቻ የመነጨ ነው። አብይ በጣም ፈሪ ነው። በጣም ፈሪ፣ ኢትዮጵያ ውስጥ የመጨረሻ ፈሪ አብይ ነው። በህልሙ እንኳን ልገሉኝ ነው ብሎ ብድግ ብሎ ወክ የሚሄድ ሰው ነው አብይ። እሱ ለሱ የሚታይ ለሌሎቹ የማይታይ ነገር አለ። ሁልጊዜ ይፈራል እሱ። ወይ በዛ በኩል የሆነ እንትን ጠመንጃ ይዞ እየሄዱ ነው ብሎ ያያል። ልገሉኝ ነው ብሎ እሱ የሚያየው የእሱ ጠባቂዎች አዩ። ስንት ጊዜ ቤተመንግስት ውስጥ ባዘ ወይ
እዛ አካባቢ ምንድን ነው ያለ እያየው ነው ብሎ አብይ የሱ ጠባቂዎች የለም ምንም ነገር የለም እኔ እያየው ነው ብሎ አይኑን እንትን ያደርጋል። ለምን መሰላችሁ? ጭንቅላቱ በጣም እንትን ይሄ ፊር ኦብሰስድ ኦቨር ፊር አለው። ለዚህ ነው ሰውን የሚያሸብሩ፣ ለዚህ ነው ሰውን የሚገለው፣ ለዚህ ነው ሰውን የሚያሰቃየው፣ ለዚህ ነው ማህበረሰብን የሚበትነው። አሁን ቴዲን እንግዲህ አሁን ቴዲን ይፈራል። አብያው በዚህ ሰዓት ይፈራል፣ በጣም ይፈራዋል። ምንድን ነው ያደረገ ያለው? ቴዲ የዘፈነው ትክክለኛውን የኢትዮጵያ ችግርን ነው እንትን ያደረገው የተናገረው የዘፈነው ያቀነቀነው ትክክለኛውን የኢትዮጵያ ሕዝብ ችግር ነው የዘፈነው። የኦሮሞ ሕዝብ ለምሳሌ በኦሮሚያ 7 ዓመት 8 ዓመት ሙሉ በዳስ አድርጎ የኖረ ሕዝብ ነው። ዳስ ጥሎ አገሩን ያጣ ሕዝብ ነው ኦሮሞ። አው እና ቴዲ ያንን ነው የገለጸው። ቴዲ ለሁሉም ብሔር ብሔረሰቦች ነው የተናገረው። ይህ ዝም ብሎ የብልጽግና ክነጥበብን ተውት። እሱ በገንዘብ ትዘፍናለህ፣ ከዛ ውጭ ይሄ በኮራፕሽን ዘላቂ አይደለም። እሱ ለህሊናቸው ራሱ ይቆጫቸዋል። እነኚህ ሰዎች ተዋቸው። ትክክለኛውን የህዝብ እንባ፣ ትክክለኛውን የህዝብ ደም ተሰምቶት ከውስጡ ይህንን ተናግሯል ቴዲ። እነሱ አሁን የሚያዩት ያቺ ታሪክ ላይ ጭቅጭቅ አለብን በቃ እሷን ምናምን ብልጽግናችን ልዩነት ነች የምትፈልገው። ብልጽግና ሁልጊዜ ልዩነት ፈልጋ እሱ ላይ ሰው ልዩነት ይኖረዋል ወዳጆች። በኋላ የምንፈታቸው ችግሮች አሉ ኢትዮጵያ ውስጥ። እኔም የራሴ ልዩነት አለኝ፣ ቴዲም የራሱ ልዩነት ሊኖረው ይችላል። በኋላ የምንፈታቸው ናቸው። አሁን ግን አገር እያጣን ነው። አጣን እኮ አብይ አገሪቷን ገሏል። ይሄ ነው ሐቁ። አብይ አህመድ አገሪቷን ኢትዮጵያን፣ ኦሮሚያንም ጭምር አማራንም ትግራይንም ገሏል። ሌሎቹ ክልሎቹንም ገሏል። ኢትዮጵያ ህዝብን እየጨፈጨፈ እያፈረሰ አገሪቷን በጦርነት ገሏል። ይህንን የሚክድ ሰው አለ እንዴ? ብልጽግና ካልሆንክ በስተቀር። ለዚህ ነው እንግዲህ አሁን ቴዲ ተፈርቷል። ድፍረት ነው ቴዲ። ለሚመጣው ሪስክ ለሚመጣው ሁሉ ራሱን አዘጋጅቶ ነው ይህንን ዘፈን የለቀቀው። ራሱን ጸሎት አድርጎ ነው የለቀቀው። እኔ እንደሚገባ ለሁሉም ነገር ራሱን አዘጋጅቶ። ይሄ ነው አገርን ማስቀደም ማለት። ቴዲ የታጠቀው ጠመንጃ የለው፣ ያደራጀው ሰራዊት የለው፣ መከላከያ ሰራዊት አያዝም፣ የራሱ ፖሊስ አባላት የለውም፣ እሱ የራሱ ደህንነት መዋቅር የለውም። እሱ ያለው አንድች ድምፅ ነው። ያችን ድምፅ ተጠቅሞ ለኢትዮጵያ ሕዝብ ተናግሯል። ስለዚህ አሁን ቴዲ በጣም በጣም ትልቅ ፓወር ሆኖ አብይ በህልሙ እየተቸገረ ነው። በዚህ ሰዓት ይፈራል። አብይ ፍሪ ነው። ለዛ ምንድን ነው የሚያደርገው? ከቴዲ ጋር የተያያዘውን ሁሉንም ነገር ማደን ጀምሯል። የቴዲ ማህበረሰብ የቴዲ ቤተሰብን ማሰቃየት ጀምሯል። ከቴዲ ጋር ግንኙነት ያላቸው ሰዎችን ማሰር ጀምሯል። የቴዲ አፍሮን ሀብት አሁን በተለያዩ እንትን ይዘርፋል። አብይ ግብር የተለየ የማይቻለውን ይጥልበታል። ወይ ደግሞ ግብር አልከፈልክም ይላል።
አብይ አንዱ ስትራቴጂው ማደህየት ነው። አደህይቶ መግዛት ነው። ሰው ከደህየ እጅ ነሳል፣ እጅ ሰጣለ ይላል አብይ። የኢትዮጵያ ሕዝብ ኢህአዴግ ላይ ያመፀው ዋነኛው ምክንያት ስለጠገበ ነው፣ ሀብት ማፍራት ስለጀመረ ነው ይላል አብይ። የአብይ አመለካከት ነው። እኔ እሱ ተናግሯል፣ ይህንን ስለማቅ ነው። ስለዚህ ሕዝብ ድሃ ከሆነ ጠዋት ምን እበላለሁ ብሎ መጨነቅ ከጀመረ፣ ምሳዬ ምንድን ነው ብሎ የሚጨነቅ ሕዝብ ከሆነ፣ እራት ምን አገኛለሁ ዳቦ ኬት አገኛለሁ ብሎ የሚጨነቅ ሕዝብ ስለ ፖለቲካ አወራም ይላል፣ አይደራጅም ይላል። ታክሲ እንኳን ይዞ ከ6 ኪሎ ስቴዲየም መሄድ አይችልም። ከሽሮ ሜዳ ወጥቶ 6 ኪሎ ደርሶ አይመለስም። ስለዚህ የሰው ልጅን ድሃ በማድረግ የራሳችንን ህልም እንኖራለን፣ የራሳችንን ፖሊሲ እናስፈጽማለን ብሎ አብይ፣ ይሄ የአብይ ፖሊሲ ነው። በነገራችን ላይ ብዙ ሀብታሞች ድሃ ሆነዋል በአብይ ጊዜ። የአብይ ደጋፊ ድሃ ደግሞ ሚሊዮነር ቢሊዮነር ሆኗል። ስለዚህ ሙሉ ኢትዮጵያ ድፍን ኢትዮጵያ በረሃብ እያለቀ ነው። ለምን? የአብይ ስትራቴጂ ስለሆነ። አሁን አንደኛ ከቴዲ ጋር የሚያያዙ ኢኮኖሚው ሙሉ በሙሉ ይመታሉ። አብይ ያስመታል፣ እንዲቸገር ያደርጋሉ። ሁለተኛ ከአብይ ከቴዲ ጋር የተያያዘ ማለት ነው። ከቴዲ ጋር የተያያዘውን ኢኮኖሚ ያስመታል፣ ያስቸግራል። ከቴዲ ጋር የተያያዙ ማለት የሱ ቤተሰብ አባላትን ጭምር ለማሰቃየት ይሞክራሉ። ከቴዲ ጋር የሚያያዙ ሰዎችን ማሰር፣ ማንገላታት ያካሂዳሉ። ለምንድን ነው ይህንን ሁሉ የሚያደርጉት? አንደኛ ቴዲን አስፈራርቶ ለማንበርከክ፣ ይቅርታ ጠይቆ ከተቻለ አብይ የሚፈልገው አሁን ሽምግልና ይልካል። አብይ የአብይን እንትን ስለማቅ ነው እኔ፣ ሽምግልና ይልካል አሉ። የአብይ ጓደኞች ሆኖ ከቴዲ ጋር የሚቀራረቡ ልጆች አሉ፣ በተለይ ዘፋኞች። አብይ በተለይ ዘፋኞችን በደንብ ለማያዝ ሞክሯል። የከተማ ዱርዬ በመሆኑ አብይ ከተማ ውስጥ ይርከሰከሳል። አገር የሚባልን ትልቅ አገር፣ ትልቅ ማንነት የሚባል ነገር የለውም አብይ። ምንድነው አሁን አብይ በቀላሉ ሁልጊዜ አክቲቪስት መሆን አትችሉም እናንተ ዘፋኞች እና ምን ይሁኑ እንዴ? ዘፋኝ ማለት እኮ ባይ ዴፊኒሽን አክቲቪስት ማለት ነው አብይ አህመድ። ይህንን እንደው ኤቢሲዲው መማር አለብን። እንደው ከዘፋኞች ጋር ውላለሁ ምናምን ይላል። ደግሞ ዘፋኞች ምንድን ነው የሚዘፍኑት? ስለ ሀገር ጉዳይ ነው። ያ ምንድን ነው? አክቲቪዝም ነው። ዘፋኞች የህዝብ አንቂዎች ናቸው። አብይ አህመድ የህዝብ አንቂዎች ማለት ደግሞ አክቲቪዝም ነው። እንደው ሰው በዘፈን መልክ ኢትዮጵያ ውስጥ እኮ ዘፋኝ እና ዘፈን ምንድን ነው ብሎ እንደው ገጠር ውስጥ ያደገ ሰው ወይ ከተማ ውስጥ ብታድግ ችግር የለው። ዘፈን ምንድን ነው ብለህ እንደው ብትጠይቅ እኮ ኢትዮጵያ አንድ ገበሬ ሂዳችሁ ገጠር ውስጥ እንደው አምቦ አካባቢ ቢጠይቁት ዘፈን ምንድን ነው ብላችሁት፣ ዘፈን ብሶት ስኖረኝ በዘፈን ነው የምናወጣ ይላሉ። ብሶትህን በዘፈን፣ ፍቅርን በዘፈን፣ የአገር ጉዳይን በዘፈን፣ ቅኔ በዘፈን ማለት ገበሬውን ሂዳችሁ ጠይቁ።
አብይ እንደው በቃ እቺን ኤሌመንተሪ የሆነችን ኖሌጅ እንኳን የለውም። ድሮ እኮ በንጉሱ ጊዜ በአፄ ኃይለሥላሴ ጊዜ ምንድነው አንዳንድ ጊዜ የህዝብ ልብ ትርታን ለማዳመጥ ንጉሱ የተወሰኑ ሰላዮችን ይልካሉ። ሀገራዊ በዓላት ሲኖሩ ለምሳሌ ጥምቀት አካባቢ ያው በአካባቢያችን የሚታወቅ ጥምቀት ነው። በጥምቀት ጊዜ ዘፈን አለ። ህዝቡ እየዘፈነ ይሄዳል። ታቦትን አጅቦ ይዘፍናል ህዝቡ እና አፄ ኃይለሥላሴ ያኔ ወደ አምቦ አካባቢ ወደ ሸዋ አካባቢ ምናምን ህዝብ ምንድን ነው የሚያስበው? እሱን ለማወቅ በጥምቀት ጊዜ ዘፈን የሚወጡ ዘፈኖችን ገበሬው የዘፈነ የሚሄደውን የሚያዳምጡ ሰዎችን ይልካሉ ንጉሱ እና ገበሬው ታቦትን አጅቦ እየዘፈኑ የሚሄዱ ገበሬው ቅሬታቸውን ይዘፍናሉ። ከመንግስት ጋር ያላቸውን ቅሬታ ይዘፍናሉ። በዘፈን መልክ ነው ደግሞ እና ያችን መልእክት ሰብሰብ አድርጎ ጽፎ ለንጉስ የሚሰጥ ሰው ይላካል። እነው እንግዲህ አስቡት የዛሬ ስንት ዓመት ነው? 50 60 70 ዓመት በንጉስ ጊዜ ንጉስ ራሱ ቤት በኩል ነው ትክክለኛውን የህዝብ ልብ ትርታን የማገኘው ህዝብ ምን እያሰበ ነው ብለው ንጉሱ ያኔ ዘፈን አካባቢ ጥምቀት አካባቢ የምዘፈነውን አዳምጣችሁ ንገሩኝ ይላል ንጉስ አፄ ኃይለሥላሴ። ይህ ጥበብ ነው። ከንጉሱ ጋር ችግር አለብን ነበረብን። አዎ ነበረብን፣ ችግር ነበረብን። ነገር ግን አብይ አህመድና አፄ ኃይለሥላሴ በፍጹም የማይገናኙ ናቸው በአንድም ነገር። አፄ ኃይለሥላሴ ያን የሚከተሉት ምናልባት እንደው ዘፈን አክቲቪዝም እንደሆነ ይታወቃል ያኔ ማለት ነው። የማህበረሰቡ አባላት በጥምቀት ጊዜ የሚዘፍኑት በየአካባቢው በጎጃም በሌላም ቦታ እኔም አውቀው አካባቢን ብቻ ነው የምነግራችሁ። አሁንም እዛ ኦሮሚያ አካባቢ በጥምቀት ጊዜ ዘፈኖች አሉ። እነኚህ ዘፈኖች ቆም ብላችሁ የምታዳምጡ ከሆነ የህዝብ ችግር ያኔ ይዘፈናል፣ በዘፈን መልክ ይቀርብላቸዋል። ብልጥ የሆነ የመንግስት አካል ያንን አዳምጦ መፍትሄ ይሰጣል፣ ያወያያል። አሁንማ ዘፋኞቹን በገንዘብ እየያዘ ይሄ ብልጽግና ኪነ ጥበብ አባል ካልሆንክ ምናምን ይላል። አዲስ አበባ ላይም ሌላ ቦታም አብይ እና ምንድን ነው አብይ ፈሪ ነው። ቴዲ የዘፈነው ያቀነቀነው ኢትዮጵያ ባህል ነው ለማለት ነው። አብይ ግን የኢትዮጵያን ባህል እንኳን አያውቅም ለማለት ነው። የኢትዮጵያን ባህል ቢያውቅ ዘፋኝ አክቲቪስት መሆን አትችልም አይልም። ዛሬ ስለዚህ አንደኛ ቴዲን በጣም ፈርተዋል። በጣም ሊፈራም ይገባዋል። ለምን? መሰረቱን ንዷል ቴዲ። አንድ እሱ ነው። ሁለተኛው ቴዲ እና የእሱ አካባቢ ያሉ የቴዲ ደጋፊዎችን በማስፈራራት በማሸበር ለመግዛት እየፈለገ ነው አብይ እና እንደ ጉቶ እየነቀልናችሁን እንሄዳለን ብሏል። አሁን ቴዲን ለማሰቃየት በእጅ አዙር ይሞክራል። ግን በዚህ ሰዓት ኦልሬዲ በኢትዮጵያ ሕዝብ ዘንድ ጥበቃ ስለሚደረግለት ለቴዲ ቴዲን ይፈርዋል። በምንም ተአምር ያው ጥንቃቄ ያስፈልጋል።
የአብይ መሰሪና የሱንትን ጭንቅላት ፈሪ ስለሆነ ከሚፈራው ሰው ጋር መኖር አይችልም። አብይ የሆነ ሰዓት ሊያጠፋ ይችላል። ነገር ግን በአሁኑ በትኩሱ ምናልባት ከሱ ዙሪያ ያሉትን ሰዎችን እያሰረ እሱንም እያስፈራሩ በሌላ በኩል ሽምግልና እየላከ እጅ ስጥ እያለ ቴዲ ደግሞ እጅ አልሰጥም ካለ ከዛ እንትኑ ይቀጥላል። በዛ ቴዲን የቤት እስረኛ ያደርገዋል። ማለት እንዴት ነው የቤት እስረኛ የሚያደርገው? ያንገላተዋል፣ ከቤት እንዳይወጣ ያደርጋሉ። ብዙ ህቡ አደረጃጀቶች አለው አብይ። እነኚህ ህቡ አደረጃጀቶች የቴዲ አፍሮ ቤት አካባቢ ይሄዳሉ፣ እሱን ይከተላሉ፣ በቅርብ ርቀት እንትን ያደርጋሉ። ከተቻለ ደግሞ በመኪና ማጋጨት ምናምን ይሞክራሉ። የተለያዩ እንትኖችን ከቤት እንዳይወጣ ያደርጋሉ እና የቤት እስረኛ በቤቱ የታሰረ ይደረጋል ቴዲ። ይሄ የአብይ እንትን ነው። ወይ ደግሞ ይነግሩታል በቀጥታ ከቤት እንዳትወጣ፣ ከዚህ በኋላ ለምደርስብህ ኃላፊነት አንወስድም ይሉታል። ለምሳሌ አሁን አንድ ምሳሌ ልንገራችሁ፣ ዝም ብዬ አይደለም ይህንን የማወራ። ለማ መገርሳ ልክ ከመከላከያ ሚኒስቴርነት ከተባረረ በኋላ ከቤት እንዳይወጣ ተደረገ። ያው ያኔ የነበረው ኢታማጆር ሹም አደም መሐመድ ነው። ከአደም መሐመድ ትዕዛዙ ከአብይ የመጣ ሄድና ለለማ ከዚህ በኋላ ከቤት እንዳትወጣ፣ ለምደርስብህ አደጋ አንተ ራስህ ነህ ተጠያቂ የምትሆነው ብለው አብይ በአደም መሐመድ በኩል ለለማ መገርሳ ትዕዛዝ አስተላለፈ። ለ6 ወር አካባቢ ለማ ከቤት ሳይወጣ፣ እንዳውም የፎቶ አይታችኋል፣ ፂማም ሆኖ ምናምን እንደዚህ ጉስቁል ብሎ ተለማ። ሰው ማግኘት አይችልም። ያነኛ ሌሊት ተደብቀን ነው ለማን የምናገኘው። እሱም ሞባይላችንን ቤት አስቀምጠን ታክሲ እንትን ላዳ ይዘን ክትትል እንትናችን ለውጠን ማስክ ምናምን ያኔ ነበርና እሱን እንትን አድርገን በላዳ እዛ ሄደን ቤቱ ገብተን ሰላም እንለው ነበር። እኔ ያኔ አስታውሳለሁ። በጣም ጉስቁል ብሎ ከቤት አይወጣም። እኛ እንኳን ተራ ሰው ስለሆን እንንቀሳቀስ ነበር እና 6 ወር አካባቢ ከቤቱ እንዳይወጣ ተደርጎ ነበር ለማ መገርሳ። አሁንም ቴዲን በጣም ስለሚፈራ ከቴዲ ጋርም መኖር ስለማይችል አብይ በሽምግልና ይጠይቋል። እኔ እስከሚገባኝ ድረስ ቴዲ በሽምግልና ለአብይ እጅ የሚሰጥ አይመስለኝም። ከተሳሳትኩ እታረማለሁ። ከዛ ቀጥሎ የተለያዩ ስትራቴጂዎችን ተጠቅሞ የቴዲን ሀብትና ከሱ ጋር የተሳሰሩ ማህበረሰብ ክፍልን ያሰቃያል አብይ። መጨረሻ ላይ ቴዲን ማስፈራራት እና የቤት ቁም እስረኛ ያደርጉታል። ቴዲ አሁን ኦልሬዲ የቁም እስረኛ ነው። ነፃ አይደለም። ቴዲ ነፃ አይደለም። ኦልሬዲ ቴዲን ከቤቱ ወስዶ እስር ቤት ማስቀመጥና ቃሊቲ አባ ሳሙኤል እንዲወርድ ማድረግ ላስፈልገው ይችላል። አብይ እዛው ቤት ውስጥ እንዲታሰር ያደርገዋል። ከቤት እንዳይወጣ እዛው ሀራሲ እያደረጉ ሳይበር አታክ እያደረጉ ብዙ ነገሮችን ተጠቅሞ ቤቱ አካባቢ ያለውን ኔትወርኮችን በመጥለፍ እንትን ያሸብሩታል።
የቤት የቁም እስረኛ ያደርጉታል። ኦልሬዲም የሆነ ይመስለኛል። ከዛ ሊነግሩትም ይችላሉ በአደባባይ ከቤት እንዳትወጣ ብለው። ከቤት ከወጣ ደግሞ ራሳቸው የሚከተሉት ስታይሎች አሉ፣ የታወቀ የማዋከብ እንዳውም ብሎም ደግሞ ይባስ ትልቁን ነገር መሞከር ይችላል አብይ። ለምን ከቴዲ ጋር መኖር አይችልም? ስለዚህ ይሄ ሁሉ ደግሞ ኢትዮጵያውያን አብይ ላይ ተነስቶ ከስልጣኑ እንዳያባሩ ነው። እቺ ነች ዋናዋ። አብይ ለስልጣኑ ብሎ ይገላል፣ ያሰቃያል። ኢትዮጵያ ለምን አጠፋ? አብይ እሱ ቤተ መንግስት ያቺን 4 ኪሎ ነች ቤተ መንግስት ስልጣን 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 የፈለገ የኢትዮጵያ ህዝብ ስንት በእቅድም ያው ሚሊዮኖችን ለመጨረስ እየሰራ ስለሆነ የሱ ጉዳይ አይደለም። እና ቴዲ ህዝብ ቀስቅሶብኛል ነው። ቴዲ የራሴን ምሽግ የመጨረሻ ምሽግን ሰብሮብኛል ነው ያለ አማራጭ። ከዚህ በኋላ ይህንን የፈራ ለስልጣኑ ብሎ የሚወስደው እርምጃ ህዝብን የማስፈራራት፣ ህዝብን የማንበርከክ፣ ህዝብን ባሪያ አድርጎ የገዛ መቀጠል ነው የሚፈልገው አብይ። ለዛ ነው ይህንን ሁሉ ሽብር ተግባር የሚፈጽመው አብይ። ስለዚህ ፍጥጫው ይቀጥላል። ቴዲ ላይ ያነጣጠረ የማዋከብ የሱ ደጋፊዎች፣ የሱ ቤተሰብ አባላት፣ እሱን ጭምር የማዋከብ የማሸበር ተግባር ይቀጥላል እና መፍትሄው ምንድን ነው? መፍትሄው የኢትዮጵያ ህዝብ ከዳር እስከ ዳር አንድ ሆኖ ይህንን ሰውዬ መገላገል